ይኸውልህ አርፈ ትምህርት ላይ ብቻ ተኩር። እሺ። እና ደግሞ ከመንደሬ ድሃ ዱርዮች ራቅ። እሺ? እሺ። ምን እሸት ነው? አንዱ ፍሪክ የግል ተማሪ አፈላ አበረርኩለት። አንቺ ግን ይሄ ሀብታም ልጆች ጥላቻሽና የድብድብ ሱስሽ አለቃለሻ። ምን ላድርግ ታዲያ? ስናጣና ስንገረጣ የፈጠሩን እየመሰላቸው እኮ ነው። በቃ ላሽ ማለት ነው። ይሄው ሌላ ፍሪክ ጀዝባ ደግሞ ተገኘ። ረፊ ቅምጥል የማን ወንድም እንደሆነ አታውቂ? እኔ ቅምጥል ማንንም አላዳምጥም። ናንተ እኔ እና ሌላ ሰው አለ። ና ወደዚህ። እና ሌላ ሰው አለ። ና ወደዚህ። ምን ያንቀጠቅጣል? ኧረ እኔ አልተንቀጠቀጥኩም። ስም ማን ነው? የኔ እና ሌላ ሰው አለ እዚህ ጋር። ኢዛና ፍሬሽ ነው? አዲስ ተማሪ ነህ ወይ? አው አሁን የተመዘገብኩት። እሺ 20 ቁጭ ብድግ ስራ። ለምን? እኔ ስላልኩ። እኔ አልሰራም። ምን አባ ነው ያልከው? ለምን ልስራ? ምን አጥፍቼ? ማን አባ ነህ አንተ? የኔን የቅምጥልን ትእዛዝን ቢምት ትሰራለህ አትሰራም? አሁን እኔ አልሰራም። ሲጀመር እናንተ የሀብታም ልጆችና የግል ተማሪዎች አፍታችኋል። አንቺ መንደሬ ዱርዬ! አንተ ውሻ! ረፊ ቅምጥል ልቀቀኝ! እሱ ማን ስለሆነ ነው እኔ ላይ እጁን የሚያነሳው? አንቺ አታውቂውም። በጣም አቅም ያለው ሰው ነው። ረፊ አቅሙን ቀቅሎ መብላት ይችላል። እኔ ቅምጥል ማንም ሰው እጁን አንስቶብኝ አያውቅም። ይሄ ውሻ! ይቅርታ አለቃ፣ ስለማታውቀ ነው። ካላወቀች ንገራት። ቀጣይ በአንድ ጥፊ ማልፋት አይሆንም። አንዱ ደግሞ አንተ ነህ። ከመንደሬ ድሃ ዱርዬ ራቅ ብያል ነበር። እኔ እኮ ዝም በልና ነው። ወይኔ ይሄ ውሻ እኔ ላይ እጁን ያንሳ። ኧረ አንቺ ረፊ፣ በአንድ ጥፊ መታለፍሽንም አመስግኝ። ይሄን የሚተማመንበትን ጨዋ ወንድሙን ከኔ ባስ ዱርዬ አድርጌ ህይወቱ ውስጥ ገብቼ እግሬ ላይ ተደፍቶ እንድማጸኔ ካላደረኩት እኔ ቅምጥል አይደለሁም። እኔ የለሁበትም። የለሁበትም አላልክም ነበር? እና ለምን መጣ? አንዴ ፈርዶብኛል። የገባሽበት ልግባ እንጂ ወረኛ። ያው ጀዝባው መጣ። አሁን ማረገውን ታያለህ። ቆይ አንቺ ብራዘሩ እንዳይከሰት እሱን አንተ ሹፈው። ከመጣ የፈጠነ አፏጭልኝ። እሺ። ወይኔ ግን እኮ ማፏጨት አልችልም። ይኸውልሽ እኔ ወንድሜ ከመጣ ጥሩ አይሆንም። አትበል ተብታባ። ወንድምህን የምፈራው ነው እንደሚመስልህ? ወይኔ ወንድሙ መጣ። ተበላች። ወንድሜ መጣ። ልቀቂኝ። ኧረ እባክህ ልታስፈራራኝ እየሞከርክ ነው? የምሬን ነው። ወንድሜ መጣ። አንተ እንደው እንዳትሆንም ነፈስ አንቺ እኔ ይሄ ነገር ምንም አላማረኝም። ፍቺ ኮኔ ቅምጥል ነኝ። ብድሬን ሳልመልስ የምፋታው መቼም። አረ ቅምጥል